ያው ትንሽ ጠፍቼ ነበር አውቃለሁ። እንደናፈቃችሁ ተስፋ አድርጋለሁ በመጥፋቴ እና እኔ ያለው እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ደህና ነኝ። ደህንነቴንም አሳስባችሁ ስጠይቁኝ የነበራችሁ አመሰግናለሁ። አለው ደህና ነኝ፣ ምንም አልሆንኩም። አለ መጥፋቴ ደግሞ የተመቻችሁ ደስ ያላችሁ እንዳላችሁ አውቃለሁ። ግን ያው ምንም ማድረግ አይቻልም። አለው እግዚአብሔር ይመስገን እስካሁን ድረስ እና ዛሬ የመጣሁት በምን መሰላችሁ? ያው ትላንት የተፈጠረውን ነገር አይቼ ነበር ቪዲዮ ላይ። ያው የብሩኬና ሀይሚ ያሉበትን ሁኔታ ታውቃላችሁ። ማለት እኔ ያው ሁሉንም ነገር ትቼ ጠፍቼ ነበረ። እነሱ ህይወትም በቃ ወጥቼ ትቼው ነበር ሁሉንም ነገር። ግን ደግሞ እነሱ ያሉበትን ሁኔታ ይቻለው ማለት በዚህ ልክ ከሷ ጋር እሷን ለምኖ እሷን ተለማምጦ ምናምን መቀጠል አለበት ብዬ አላስብም። ስለዚህ ምንድነው ማድረግ ያለብኝ? በቃ ካሁን በኋላ ያሰብኩት ምንድነው ከብሩኬ ጎን መሆን አለብኝ ብዬ አስቤያለሁ። ማለት በዚህ ልክ እሷን እየተለማመጠ የሚኖርበት ምንም ምክንያት የለም።